ሰላም ውድ የቆዳ አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ +251 እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ደግሞ በአዲስ ቪዲዮ ነው የምንገናኝ የሚሆነው። እሱም ሂሳብ ትምህርት ነው የሚሆነው። ከዚህ በፊት አማርኛ ሆሄያትን፣ ቃላትን፣ ሐረጋትና አረፍተ ነገርን እንዲሁም እንግሊዘኛ ሌተሮችን፣ ወርዶችንና ሴንቴንሶችን እየሰራሁላችሁ ነበር። ዛሬ ደግሞ በሂሳብ የምንጀምር ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ዛሬ የምናየው ሙሉ ቁጥሮች የሚለውን በሂሳብ የምናየው የሚሆነው። ሙሉ ቁጥር ከየት ይጀምራል ካልን ደግሞ ሙሉ ቁጥር የሚጀምረው ከዜሮ ነው። ዜሮ እና ከዚያ በላይ የሆነ ማንኛውም ቁጥር በሂሳብ ምን እንለዋለን ማለት ሙሉ ቁጥር እንለዋለን። ነገር ግን ከአንድ የሚጀምር ከሆነ ደግሞ ምን እንለዋለን? መቁጠሪያ ቁጥር ነው የሚባል ማለት ነው። እዚህ ጋር የምናገኛት ክብ ነገር ይኸው ዜሮ ናት ማለት ነው። ከዚህ ጋር አንድን እናገኛለን። ከዚህ ጋር ሁለትን እናገኛለን። ከዚህ ጋር ሶስት ናት። ከዚህ ጋር ደግሞ አራት ናት። ከዚህ ጋር አምስት ናት። እቺ ደግሞ ስድስት ናት። እቺ ሰባት። ከዚህ ጋር ስምንት። እቺ ዘጠኝ ናት። ከዚህ ጋር 10 እናገኛለን። ከዚህ ጋር 20። ከዚህ ጋር ደግሞ 30። ከዚህ ጋር 40 እናገኛለን። ከዚህ ጋር 50 እናገኛለን። ከዚህ ጋር 60። ከዚህ ጋር 70። ከዚህ ጋር 80። ከዚህ ጋር 90። ከዚህ ጋር 100 እናገኛለን። ይህን የጻፉላችሁ ምክንያት አልፎ አንዳንድ ተማሪዎች ቁጥሮችን ማንበብም ይሁን መጻፍም ማትችሉ ስለምትኖሩ ብዬ በማሰብ ነው። ስለዚህ በቀላሉ ሂሳብን ለማወቅ የምትፈልጉ ከ0 እስከ 9 ያሉ ቁጥሮችን ካወቃችሁ ሌላውን ማንኛውም ቁጥር ለመጻፍ ከፈለግ እነዚህን ከ0 እስከ 9 ያሉ ቁጥሮችን በማገጣጠም ነው ማለት ነው። ከ0 እስከ 9 ያሉ ቁጥሮች ስንት ዲጂት አላቸው ብንባል ደግሞ አንዳንድ ዲጂት ነው ያላቸው። ለምሳሌ በአማርኛ ክላሳችን ባለ 3 ባለ 2 እና ባለ 4 ፊደላት ቃል እያልን ስንመሰረት ነበር። ስለዚህ በዚህ ደግሞ ዲጂት የምንለው ልክ በቀላሉ ትረዱት ዘንድ አሁን ከዚህ ጋር 0 ብቻዋን ናት አይደል? አንድ ሲንግል ናት ብቻዋን ናት ማለት ነው። ስለዚህ አንድ ዲጂት ናት ማለት ነው። ከዚህ ጋር አንድን እንመልከት። አሁን አንድን ስናያት ብቻዋን ናት አይደል? ስለዚህ እሷም አንድ ዲጂት ናት ማለት ነው። ከዚህ ጋር ሁለትን እንመልከት። ብቻዋን ነው የተቀመጠችው፣ ምንም አይነት ጥንድ አልሆነችም። ስለዚህ ባለ አንድ ዲጂት ናት ማለት ነው። ከዚህ ጋር ሶስትን ስናይ ብቻዋን ናት፣ ባለ አንድ ዲጂት ናት። አራትም ባለ አንድ ዲጂት ናት። አምስትም ባለ አንድ ዲጂት ናት፣ ምክንያቱም ብቻዋን ናት። ስድስትም ብቻዋን የተቀመጠችው ባለ አንድ ዲጂት ናት። ሰባትም እንደዚሁ ባለ አንድ ዲጂት፣ ስምንትም ባለ አንድ ዲጂት፣ ዘጠኝም ባለ አንድ ዲጂት ማለት ነው። ስለዚህ ብቻቸውን ሲንግል ሆነው የተቀመጡትን ምን እንላቸዋለን ማለት ነው? ባለ አንድ ዲጂት እንላቸዋለን ማለት ነው። ስለዚህ ዲጂት የሚለው ነገር በቀላሉ ትረዱታላችሁ ብዬ አስባለሁ። አስራውን ጥንድ ሆነው ነው የተቀመጡት፣ አንድና ዜሮ አይደል? ስለዚህ ሁለት ዲጂት ናቸው ማለት ነው። ከዚህ ጋር 20 እንመልከት። 2 እና 0 ሁለት ዲጂት ናቸው። አሁንም 30 ብናይ ሁለት ዲጂት ናቸው፣ ጥንድ ናቸው እስከ 9 ያሉት ድረስ። አሁንም ከዚህ ጋር ጥንድ ናቸው። ባለ ስንት ዲጂት ናቸው ከተባል ሁለት ማለት መቁጠር ነው። በቃ ከቀኝ ወደ ግራ እየቆጠር ስናይ ዲጂቶችን ማግኘት እንችላለን። 9 አንድ ዲጂት፣ 0 ላይ ሌላ አንድ ዲጂት፣ በአንዴ ሁለት ዲጂት ናቸው ማለት ነው። ከዚህ ጋር ስንመጣ 100 እናገኛለን። 100ን ስንቆጥር አንድ አለች፣ አንድ ዲጂት። እዚህ ጋር መሀል ላይ ያለችው 0 ሌላ አንድ ዲጂት፣ መጨረሻው ያለችው 0 ሌላ አንድ ዲጂት፣ በአንድ ላይ 3 ዲጂት አላቸው ማለት ነው። ይህ የሚያገለግለው በቀላሉ እንዴት ማንበብ እንደሚቻል በተለይ ለጀማሪ ተማሪዎች ያገለግላችሁ ዘንድ ነው። ዛሬ በመግቢያ ክላስ ይዤላችሁ የመጣው ቀለል ያሉትን። ስለዚህ ዲጂትን በቀላሉ መረዳት ትችላላችሁ ማለት ነው። ለምሳሌ ከ0 እስከ 9 ካወቅን ማንኛውም ቁጥር መጻፍ ይቻላል ብያችኋለሁ አይደል? ስለዚህ 10ን እንመልከት። አሁን 10ን ለመጻፍ መጀመሪያ አንድን አስቀደምን ማለት ነው። ከዛ ዜሮን ስንጨምር 10 እናገኛለን ማለት ነው። ስለዚህ 10ን ያገኘናት ከ0 እስከ 9 ባሉ ቁጥሮች ነው ማለት ነው። 20ም እንደዚሁ ሁለትን እናስቀድምና ከዛ ደግሞ 0ን አመጣን ስንጽፍ 20 እናገኛለን። 30ን እንመልከት። 3ን አስቀደምን ከዚህ ጋር፣ ከዛ ደግሞ 0ን ከዚህ ጋር መጣን 30። 40ም እንደዚሁ እስከ 100 ያሉትን 100ን እንመልከት። 100ን ለመጻፍ አንድን አመጣው ከዚህ ጋር፣ ከዚያ 0ን ሁለቴ ከዚህ ጋር ስጽፋቸው 100 የሚል ቁጥር አገኘን ማለት ነው። ዲጂት ካልን ልክ ቅድም እንደነገርኳችሁ እንግዲህ
ጥንድ ናቸው ወይስ አይደሉም ብሎ መቆጠር ማለት ነው። ያላቸውን ቤተሰብ ሲንበለው በአማርኛ በቀላል እንትረዱ ዘንድ ቤተሰብ ለምሳሌ ከዚህ ጋር አሁን ሙሉ የሚለው ሁለት ቤተሰብ ነው ይላለው። ሙና ሉ አለው። ስለዚህ ሁለት ቤተሰብ አለው። በአንድ ላይ ሙሉ የሚል ቃል ይሰጣል። ቁጥሮች ስንል ለምሳሌ ቁጥሮች አራት ቤተሰብ አለው። ስለዚህ ይህን ቁጥር ቢሆን ኑሮ 4 ስላለው 4 ዲጂት አለው እንል ነበር። ነገር ግን እዚህ ጋር ፊደላት ስለሆኑ ባለ 4 ፊደል ቃል እንለዋለን ማለት። ልክ እንደዚያ ሁሉ አሁን 10ን ስንመለከት 1 እና 0 አሉ፣ 2 ናቸው አይደል? ስለዚህ ባለ 2 ዲጂት። ከዚህ ጋር ግን 100ን ስንመለከት 3 ናቸው አይደል? 3 ነው እዚህ ጋር የምናገኛቸው። 1 መሀል ላይ ሌላ 0 1 ከዚህ ጋር መጨረሻ 0 ሌላ 1 በአንድ ላይ 3። ስለዚህ 3 ዲጂት አለው እንዳለ። ስለዚህ ዲጂት የሚለውን ነገር በቀላሉ ትረዱታላችሁ ብዬ አስባለሁ ማለት ነው። ዛሬ ለመግቢያ ያክል እነዚህን ቁጥሮችን በተለይ ለጀማሪዎች ያገለግላሉ ብዬ በማሰብ ነው ያመጣሁላችሁ። ሙሉ ቁጥር ከየት ይጀምራል ከተባላችሁ በቀላል ከዜሮ ማለት እንዳለባችሁ። ሌላኛው ደግሞ ያየነው ዲጂት ነው። ዲጂት ደግሞ ባለ አንድ ዲጂት ቁጥሮችን ተናገሩ ብላችሁ ለምሳሌ ከ0 እስከ 9 ያሉ ማለት ነው ባለ አንድ ዲጂት ቁጥሮች ናቸው። ከዚህ ላይ ካየናቸው ከ10 እስከ 9 ያሉት ባለ 2 ዲጂት ናቸው። ባለ 3 ብትባሉ 100 ብቻ ነው ከዚህ ላይ የምናየው። በሌላ ክላስ ደግሞ የሂሳብ ስሌቶች አሉ። መደመር፣ መቀነስ፣ ማባዛት፣ ማካፈል እና ሌሎችም የመሳሰሉትን የምናይ ነው የሚሆነው። ዛሬ ለመግቢያ ያክል ነው እነዚህን ቀለል ያሉትን ያመጣሁላችሁ። ቪዲዮውን እያያችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ እንፈልጋለን የምትሉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልክ ቁጥራችን ከቪዲዮ ታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው